ተመስገን እንግዲህ በቁጥጥር ስር ውሏል ማለት ነው። አባባ ጀግና ናቸው። ጀግንነታቸውን ሳላደንቅ አላልፍላቸውም ማለት ነው። እንግዲህ ተመስገን በቁጥጥር ስር ውሏል። እሱና ቲና ተመሳጥረው እንግዲህ ቲና አውቃ እንደዚህ እንደሆነችና ሀብት ንብረትን ለመዝረፍ ስትል ይሄንን ስልት ተጠቅማ እዛ ቤት እንድትመለስ አደረገች። ከዛም ተመስገን አንቺ ግን እንዴት ነው ችሎታሽ? እንዴትስ ነው የምታውቂበት? እንዴትስ ነው የሚሆንልሽ አላት። ከዛ በኋላ ግዴታ እኔ ላሰብኩት ነገርና ላለምኩት ነገር እሞታለሁ፣ ሳላሳካ ማለፍ አልችልም። ስለዚህ አድርጌዋለሁ አለች። ኧረ በእውነት በጣም ነው የምትገርሚው፣ እኔ በጣም ገርመሽኛል አላት። ከዛ በኋላ ቲናም እንግዲህ አሁን እኔና አንተ እጅና ጓንት መሆን አለብን፣ አንተም ለዓላማ አንተም ትሁትን እጅ ውስጥ ማስገባት፣ እኔም ደግሞ ንብረቴን እጅ ውስጥ ማስገባት ግዴታችን ነው አለችው። እውነት በጣም በጣም ስማርት እኮ ነሽ፣ ስማርት የሆንሽ ልጅ ነሽ አላት። በጣም እንጂ ግዴታዬ ነው፣ ወድጄ እኮ አይደለም። በጸባይና ብቻ ብዙ ነገር ሞክሬያለሁ፣ አልተሳካልኝም። አሁን ግን ይሳካልኛል ብዬ ተስፋ አደርጋለሁ። ስለዚህ ከዚህ በኋላ እኔም ወደ ኋላ አልልም፣ እነሱም ደግሞ የፈለጉትን ነገር ማድረግ ይችላሉ። እኔ ግን እንደዚሁ በቀላሉ አልተዋቸውም እያለች እንግዲህ ፉከራዋን ይዛለች ማለት ነው። ካሌብና ኤሉም ደግሞ ካሌብና ትሁትም ደግሞ ያው ካሌብ ትሁትን አፍቅሯታል፣ በጣም አፍቅሯታል ማለት ነው። እሷ ደግሞ እንግዲህ እንደምታዩት ነች። ምንም ፎዞ ሆናለች ማለት ነው። እኔ ምን አቅላታለሁ። ጭራሽ ቲና ያ ሁሉ በደልና ስቃይ አድርሳባት እሷን እየተንከባከበቻት ትገኛለች። ትሁት ምን አይነት ልብ ነው ያለሽ? ቆይ እንዴት ማለቴ ያ ሁሉ ግፍና በደል አድርሳብሽ አንቺ ግን ዛሬም ንጹሕ ልብ ነው ያለሽ ብሎ ግንባሯን አሸት ሊያደርግላት ሲል ቲና አለች ማለት ነው። እኔ ያለው የምን ትሁትን መዳበስ ነው ስትል እንግዲህ ነቃች ማለት ነው ከተኛችበት። ከዛ በኋላም ካሌብ ደንግጦ ዝም አለ ማለት ነው። እሷ ተንኮሏል። ከዛም ተነሳችና ወደ መኝታ ክላሷ ገባችና ጭራሽ አጠገቤ እንደዚህማ አይሆንም ቲና፣ አስቢ የሆነ ነገርማ ማድረግ አለብሽ እንጂ እንዲሁ እጅሽ እንዳስጪ። አዎ ቲና አስቢ እያለች እንግዲህ ብቻዋን ማውራት ጀመረች። ከዛም ሰውየው ጋር ደወለችና እንግዲህ ነገረችው። እሱም መብዶሻ ሆነ ማለት ነው። ኤደንም ደግሞ ሰውየውን እንዴት እዚህ ቤት ታመጣዋለህ? ይህ ሰውዬ ምን ማለት እንደሆነ ታውቃለህ አይደል? ቆይ እንዴት እዚህ ቤት መልሰህ ታመጣዋለህ? ምን አስበህ ነው ካሌብ? እንዴት ጠላትህን እዚህ ቤት መልሰህ ታመጣለህ አለችው። ከዛ በኋላ እስቲ ተረጋጉና አዳምጡኝ። በመጀመሪያ ደረጃ እኔ እዚህ ቤት ያመጣሁት ጥሩ ጓደኛ መስዬ በዚህ መንገድ ነው እሱን መያዝ የምንችለው እንጂ በውጪ ሰውየው ጉልበቱን ተጠቅሞ ብዙ ነገር ሊያደርስብን ይችላል። ስለዚህ ለምንድን ነው የማትረጋጉትና የማታዳምጡን? ትሁትና ቲና ኤደን አሏት። ከዛ በኋላ እኔ ግን ምንም ደስ አላለኝም ካሌብ፣ እኔ ግን አሁን መሄድ ይኖርብኛል። ይሄ አረመኔ ሰውዬ ጋራ ፊት ለፊት ተፋጥጬ መቀመጥ አልፈልግም። ስለዚህ ልሂድ አለችው። ኧረ ተረጋጊ፣ ይሄን ያክል ትፈሪዋለሽ ማለት ነው እንዴ አላት ካሌብ። በጣም ነው የምፈራው ካሌብ፣ አንተ ሰውየውን ስለማታውቀው ነው መሰለኝ። በደንብ ላውቀው እኮ ነው እዚህ ቤት ያመጣሁት። ስለዚህ ካሌብ ደግሞ ከዚህ በኋላ ስትፈልግ እዚህ ቤት ማምጣት ስትፈልግ ቀድመ ደውልልኝ፣ ከዛ እንገናኛለን አለው። ቲና ደግሞ እንግዲህ ውስጧ እርር ቢልም የትሁትና የካሌብ መቀራረብ በጣም እያናድዳት ነው ማለት ነው። ከምነግራችሁ በላይ እኔ እጄ ላይ ለማስገባት ቁጭ ብድግላለሁ፣ እሱ ጭራሽ እሷ ይነካካልኛል እንዴ? እንደምንም አንታልየው እጄ ላይ ለማስገባት ቀን ተሌት እኔ ተንኮሌን እየሸረብኩ እገኛለሁ። እሱ ደግሞ ግን መንገድ ላይ ሊገባልኝ አልቻለም። ይሄ የማይረባ እኔማ ቲና አይደለሁም እሰራለታለሁ እያለች እንግዲህ ቲፎዛን ቀጥላለች ማለት ነው። እሱም ደግሞ ሰውየውን በእጁ ላይ ሊያስገባ እንግዲህ እየታገለ ይገኛል ማለት ነው። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሪት ቲና ተንኮሏን ቀጥላለች። አባባም ቤቱ በሙሉ ካሜራ ገጥመዋል ማለት ነው። በካሜራው እንግዲህ እየተከታተሏት ጉዷን እያዩ ነው ማለት ነው። እሷም ደግሞ ተንኮሏን ቀጥላለች። መቼም ተንኮሌን
ከምተው ሞቴን እመርጣለሁ እያለች ነው ማለት ነው። ምክንያቱም እሷ የአባባን ንብረት ነው የምትፈልገው። እንግዲህ በምን አይነት ዘዴ የራሷ እንደምታደርግ አላውቅም እንጂ ያው የአባባን ንብረት የራሷ ለማድረግ እንግዲህ እየለፋኝ ትገኛለች ማለት ነው። አሁንም ምንም ሳትታመም ምንም አይነት ጉዳት ሳይደርስባት ነው ታመም ያለው ምናምን። ሲጀመር ሰዎች ቀድሜ ያዘጋጀሁት እኔ ነኝ። ሐኪሞቹ ጋር የራሴ ሰዎች ናቸው፣ የገጩኝም የራሴ ሰዎች ናቸው አለች። እውነት በጣም የምትገርሚ ልጅ ነሽ። አሁን ስራችንን እኔ እናንተ መቀጠል እንችላለን አደል አለችው። አዎ ግን ደግሞ ሰው እንትን እንዲል እንዳይጠረጥሩብን ስለዚህ ከተጠረጠሩብን የኔም ያንቺም ነገር ስለሚጥስ በሄዳ ላይ ስለሚቀር እኔ እንኳን ትሁትን እንደምን ብዬ እጄ ላይ ማስገባት አያቅተኝም። አንቺ ግን ባዶሽን ትቀሪያለሽ ጥንቃቄ ካላደረግሽ አላት። ከዛ በኋላ እሺ አደርጋለሁ ችግር የለውም መቼስ ምን አደርጋለሁ እያለች እንግዲህ ቀጠለች ማለት ነው። ወይዘሪት ቲና ተንኮሏ እንደቀጠለ ነው ማለት ነው። አባባም ደግሞ እስቲ ጉዷን ለማየት እንግዲህ ካሜራ አስቀምጠዋል ማለት ነው። በእሷ ቤት አሁን ማንም ሰው ምንም ሊሸውዳት አልቻለም። አባባም ደግሞ እየተከታተሏት እንግዲህ እችን ልጅ ሊያት እስቲ እያሉ ያዘኑ መስለው፣ አባባ ግን እሷን በፍጹም አያምኗትም በጭራሽ ማለት ነው። ምክንያቱም ልጅቷ እንደዚሁ ብትታመን ሰው ስላልሆነች ማለት ነው። ብዙ ነገር አድርጋቸዋለች፣ ብዙ ነገር አድርሳባቸዋለች አባባ ላይ ማለት ነው። ስለዚህ መቼም ሊያምኗት ስለማይችሉ እሷ አሁንም ትከዳኛለች፣ አሁንም ደግሞ የሆነ ነገር ማድረጓ ስለማይቀር ስለዚህ መጠንቀቅ አይከፋም። ካሌብ አንተም ጥንቃቄ አድርግ፣ ለምታደርጋቸው ለእያንዳንዶቹ ነገር ጥንቃቄ ማድረግ አለብህ። ስለዚህ ካልተጠነቀቅ ልፋት ሁሉ ሜዳ ላይ ይቀራል። የኔ ልጅ ተረጋግተህ አስበህበት ከዛ በኋላ የሚሆነውን ማድረግ ነው አሉት አባዬ። እሺ አባዬ እንደዛ አደርጋለሁ። እንደዛ ማድረግማ የማይቀር ነገር ነው። ስለዚህ እችን መሰሪ ሴትዮማ እና ይሄ ግብረ አበሯን እዚህ ቤት ያመጣችው እርግጠኛ ነኝ እሷ ራሷ ናት። ስለዚህ ይሄንን መሰሪዋን ይዛ ከዚህ ቤት እስከምትወጣልኝ ድረስ የሆነ ነገር ማድረጌ የማይቀር ነው አለ ካሌብ ማለት ነው። አዎ እንደዛ አድርግ፣ እንደዛ ካልሆነማ የማይሆን ነገር ነው፣ የቲና ነገር ተከርኖ ይብሰል አለው ማለት ነው። ከዛ በኋላ እንግዲህ ካሌብ ልጁን ጥሩ ሰው መስሎ ቀረበ። ማናት እንደዚህ ልብህን የሰረቀችው ልብህን ያጠፋችው ግን ማነች እሷ? እኔ ራሴን ለማወቅ በጣም ጓጓው አለው ካሌብ። ስሟ ለጊዜው ይቆይ፣ እሷ ለእኔ ልዕልት ናት፣ ያለ እሷ ሰከንድ እንኳን መኖር አልችልም። ስለዚህ ከእሷ ተለይቼ መኖር አልችልም። ከዛ በኋላ ግን ለምንድን ነው እንደዚህ አጥብቀህ የጠየከኝ? አይ ምንም እንደው ማነች ብዬ ነው እንጂ እንደዚህ የምታሞግሳት ምናምን አለ ማለት ነው። ከዛም የሆነ እንትን ሲለው ካሌብ ዘሎ ተነሳ ማለት ነው። እንግዲህ ያለበት ያጉላላበት አይደለም የሚባለው። እንዴት እንደሚያደርገው እኮ ይሄ ተመስገን ማለት እኔ ወንድ ነኝ እኔ ጀግና ነኝ የሚል ሰው ሁሉ አንድ ቀን መሸነፉ ደግሞ የማይቀር ስለሆነ አቶ ተመስገን በቅርቡ ትሸነፋለህ ጠብቅ ማለት ነው። እንደዚህ እንዳናፋህማ አትቀርም በእውነት። ምክንያቱም ካሌብ ይሰራለታል። አባባና ካሌብ ጥሩ ዘዴ ዘይደውለታል። ስለዚህ ለእያንዳንዱ ነገር እንግዲህ ለምታደርጋቸው ነገሮች ጥንቃቄ ብታደርግ ነው የሚሻልህ። ልጅ ልበለው እንዴ አቶ ተመስገን ማለት ነው። እና የትሁት ፍቅረኛ እሷ ደግሞ ተጃጃለች ጨርሶ። ጭራሽ ቲና ያ ሁሉ ጉድ አድርሳባት እሷን ትንከባከባታለች። ኤደን ደግሞ ይሄ ነገር በጣም ነው ያናደዳት። ያ ሁሉ በደልና ስቃይ አድርሳብሽ እንዴት ትንከባከባታለች? በደልን በበደል አይደለም እንመልሰው